ባይናንስ ላይ በቀላሉ እንዴት አድርገን መስራት እንደምንችል ላሳያችሁ። እዚህ ጋር ሞር ሚለውን ትነኩታላችሁ። እዚች ጋር ሞር መተላለች እሷን ስትነኩት ወደ ታች ታደርጉታላችሁ። እዚች ጋር ወደ ታች ታደርጉ ጊፍት ካርድ የሚል አለ። ጊፍት ካርድ የሚለውን ትነኩታላችሁ። እንዴት ነው የምትሰሩት መጨረሻ ላይ ያሳያችኋለሁ። ዛሬ እኔ ጊፍት ካርድ እንዴት አድርገን ጊፍት ካርዳችንን ማግኘት እንደምንችል በቀላሉ አሳያችኋለሁ። እዚህ ጋር እንደምታዩት እዚች ጋር ሪዲም ቱ ክሪፕቶ የሚል አለ። እሱን አንዴ ትነኩታላችሁ። ስትነኩት ምን ያመጣላችኋል? እንደዚህ 16 ካራክተር ያለው ዲጂት ሌተር ኦር ነምበሮች እንትን ያሉበትን አስገቡ ይሏቸዋል። ሶ እኔ ስለነበረኝ አስገባው። ሶ እዚህ ጋር 16 ስላለፈ እዚች ጋር እናጠፋታለን። ይሄን 16 ዲጂት ኮድ ከየት ነው የምናገኘው? ኦንላይን የሰራነውን ወይም ደግሞ የገዛነውን መግዛትም እንችላለን። የገዛነውን በቀላሉ ማግኘት እንችላለን። ሪዲም የሚለውን ስትነኩት ምን ያህል እንዳለው ያሳያችኋል። ይሄ ካርድ ያለው 45 ነው። ሶ ሪዲም ማድረግ ትፈልጋላችሁ ወይ? ሶ ትክክል ከሆነ እናንተ የተስማማችሁት ሰው ጋር ትክክል ከሆነ ሪዲም የሚለውን ትነኩታላችሁ። ትክክል ካልሆነ ግን ሰውየውን ታዋሩታላችሁ ማለት ነው። ሶ እንደምትመለከቱት ስፖት ላይ ያደረገልኝ ይሄው ስፖት ላይ ስትገቡ 45ቱ ገብቷል በትክክል ማለት ነው። ሶ እኔ ትራንስፈር ፈንዲንግ ላይ እንዲቀመጥ ስለምፈልግ ትራንስፈር ትሉትና ወደ ፈንዲንግ ዋሌት እዚህ ጋር ማክሲመም የሚለውን ነክታችሁ ኮንፊርም ቱ ትራንስፈር የሚለውን ስትነኩት በቀላሉ ሰክሰስፉል ያላችሁ ማለት ነው። ከስፖት ወደ ፈንዲንግ ሄደላችሁ ማለት ነው። ፈንዲንግ ላይ ስትገቡ 45ቱ አለ ማለት ነው። ሶ ሰውየውን ኮንታክት አድርጋችሁ ትክክል ከሆነ 45 ከሆነ የተስማማችሁት ኦር ደግሞ የገዛችሁት እንዴት አድርጋችሁ ነው የሚለውን በቀጣይ ቪዲዮ ያሳያችኋለሁ። ላይክ እና ፎሎ እንዳይረሳ።